ሰላም እንዴት ናችሁ? የሉናስ ቤተሰቦች ብዙ ጊዜ በተደጋጋሚ ስማርት ስልክ ላይ የሚያጋጥም ችግር አለና ዛሬ ስለሱ እንድናወራ ነበር የመጣሁት። ስለዚህ ዛሬ የምናየው ይሄኛው ስልክ ስፒከሩ አይሰራም። ሜን ስፒከሩ ከስር ያለው ስፒከሩ አይሰራም፣ ጸጥ ነው ያለውና ብዙ ጊዜ ያጋጥማል እንደዚህ አይነት ችግሮችና ይሄ ለጀማሪ ቴክኒሻል ይጠቅማል ብዬ አስባለሁ። ምንድነው ችግሩ ነው? ብዙ ጊዜ እነዚህ ስልኮች ይወድቃሉ። በሚወድቁበት ጊዜ ምን አንዳንድ ነገር ሉዝ ያደርጋሉ ማለት ነው። ስፒከር አይሰራም ወይ ማይክ አይሰራም ወይ ቻርጅ ቶሎ አያረግም፣ ይቆያል። አንዳንድ ጊዜ ደግሞ ስክሪኑ ሙሉ ለሙሉ ጥቁር ሊሆን ይችላል ማለት ነው። ስለዚህ ይሄን ሁሉ ችግር የሚያመጣው አንድ ችግር እሱ ምንድነው? ኮኔክተር። ኤሌክትሮኒክስ ላይ ምን አለ? ማንኛውም ዲቫይስ በምንሰራበት ጊዜ የመጀመሪያው ሉዝ ኮኔክሽን ሊኖር ይችላል። ከዛ ቀጥሎ ደግሞ ኦፕን ሊሆን ይችላል ሙሉ ለሙሉ። ከዛ ቀጥሎ ደግሞ ሾርት ሊሆን ይችላል። ከነዚህ ከሶስቱ ኤሌክትሮኒክስ አያልፍም። ማንኛውም ቦርድ ችግር ከዚህ ከሶስት አያልፍም ማለት ነው። ስለዚህ ይሄ ስልክ አሁን ምንድነው ያጋጠመው ብለን በቀላሉ መገመት እንችላለን። ምንድነው? ሉዝ ነው። እነዚህ ስልኮች ቶሎ ማይካቸው በቀላሉ አይበላሽም። ሚንስ ቻርጀር ፒን ሲቀየሩ በጣም ካልሞቀ በስተቀር ምናምን አይበላሽም። ስፒከራቸውም እንደዛው አይበላሽም። ምንድነው? ሉዝ ነው። ስለዚህ ብዙ ጊዜ ሉዝ ያስፈልጋቸው ምክንያቱም ያጋጥማቸዋል። ምክንያቱም ለምን ካልን እንደምታዩት ይሄ ፓስ ላይኑ ነው። ይሄኛው ነው ከስክሪን ውስጥ አልፎ ኮኔክት አድርጎ ቀጥታ ብረቶቹ ሂደው ሜንቦርድ ላይ የሚሰኩት ማለት ነው። ስለዚህ ብዙ ነገር አላቸው። ከስር ምን ይዛሉ? ማይክ ይዛሉ፣ ስፒከር ይዛሉ፣ ቻርጀር ይዛሉ፣ ቫይብራተር ይዛሉ፣ ኤርፎን መሰኪያው አለ። በቃ ብዙ ኔትወርክ ይዛሉ። እዚህ ጋር ነው ችግሩ ማለት ነው። ስለዚህ ሁሌም አንድ ስልክ ማይኩ አይሰራም ወይ ቻርጅ አያደርግም ወይ ደግሞ ስክሪኑ ወሽድ ሆነ ጥቁር ሆነ ወይ ደግሞ እንደዚሁ ስፒከሩ ሜን ስፒከሩ አይሰራም ተብለን ከመጣን ቀጥታ ወደ ማይክ መቀየር ወይ ስፒከሩን ቼክ ማድረግ ምናምን አይደለም መሄድ ያለብን። መጀመሪያ ነቅለን መሰካት አለብን። ነቅለን ሰክተንስ ቼክ እናደርገዋለን። አልሰራም ካልሰራስ ይሄ እንዳልኳችሁ ይሄኛው የሚያልፈው በምን ውስጥ ነው ብያችኋለሁ? በስክሪን ውስጥ ነው የሚያልፈው። ስለዚህ ከውስጥ ተቋርጦም ሊሆን ይችላል። ስለዚህ ማይክ ከመቀየር ማይክ ከማሞቄ በፊት ምን አደርጋለሁ? ሚኒ ቦርድ ቀይራለሁ። ሚኒ ቦርድም ቀይሬ ካልመጣ ሜን ቦርድ ላይ አሁንም አልሄድም። ምን አደርጋለሁ? ሌላ የተበላሸ ስክሪን አለን እኛ ጋር። ስክሪን ሁሌም ስለምንቀይር ስክሪን አለ። የራሱን ስክሪን ሰክታችሁ ሚኒ ቦርዱን ሰክታችሁ ቼክ ታደርጉታላችሁ። አሁንስ ድምፁ ይሰራል አይሰራም የሚለውም ማለት ነው። ገባችኋል? ከዛ በኋላ ነው ሜን ቦርድ ወደ መስራት የምንሄደው። ምክንያቱም 90% የሚሆነው ሉዝ ኮኔክሽን ነው የዚህ ችግር መፍትሄው ማለት ነው። ብዙ ጊዜ የሚያጋጥመን ማለት ነው። ስለዚህ ይሄንን ስልክ አሁን በቀላሉ እንደዚህ ሰርተነዋል ማለት ነው። ስለዚህ ምንድነው? ሉዝ ነው። ብዙ ስልኮች እንደዚህ ሉዝ ያደርጋሉ። አንዳንድ ስልኮች እንደውም የሚታሰር ሁላ አላቸው። ለምሳሌ ያክል እነ ኤቲኤንኤስ ምናምን ብታዩ ስክሪን ኮኔክተሩ አለ፣ ባትሪ ኮኔክተሩ አለ፣ እናንተኑ ፓስ ላይኑ አለ፣ ወራጅ ኬብሉ አብረው በምን ይታሰራሉ? በብረት ነገር ያስሯቸዋል። ቴክኖሎጂም ላይ አንዳንድ ጊዜ ስክሪን ቦታ ላይ ይታሰራሉ። ምን ስለሚኖር ማለት እንደዚህ ሉዝ ስለሚኖር ማለት ነው። ስለዚህ ለሉዙ ብለው ምን ያደርጋሉ ማለት ነው? ኮኔክተሩ በብሎን ይታሰራል ማለት ነው። ብዙ ጊዜ የሚያጋጥም ችግር ነው። ስለዚህ አሁን ይሄ ቲፕ ምንድነው ላችሁ የፈለኩት በአጠቃላይ ምንም አይነት ችግር ሲገጥም መጀመሪያ ሪሴት አድርገን ሁሉን ነገር ነቃቅለን መልሰን ሰክተን ቼክ እናድርግ። በተለይ ማይክ ችግር ነው እየተባለ ብዙ ጊዜ ማይክ ይቀየራል፣ ግን አይመጣም ችግር። ይሄንን በዚህ መልኩ ፊክስ እናደርጋለን። አመሰግናለሁ።